ሰላም ሰላም እንደምን አላችሁ ውድና የተከበራችሁ ቤተሰቦቼ ዛሬም እንደተለመደው ይዤላችሁ የቀረብኩት በፍትሐ ብሔር ሕግ ከውል ውጭ ኃላፊነት ወይም ኤክስትራ ኮንትራክቹዋል ላያቢሊቲ ከሚለው ኮንሴፕት ላይ ነው። እንግዲህ በዚህ በፍትሐ ብሔር ሕግ አንቀጽ 2081 ያለውን ስናይ ባለመኪናው መኪናው ማንም ሰው ያንቀሳቅሰው መኪናው በሚንቀሳቀስበት ሰዓት በሚሽከረከርበት ሰዓት በሚፈጥረው ጉዳት በሚያደርሰው ጉዳት ባለሀብቱ ኃላፊነት ይወስዳል ይላል። እዚሁ አንቀጽ ንዑስ ቁጥር 2 ላይ ነገር ግን መኪናው የተሰረቀ መሆኑን ባለሀብቱ ካመለከተና መኪናው የተሰረቀ መሆኑ ከተረጋገጠ መኪናው በሚያደርሰው ጉዳት ባለሀብቱ ኃላፊነት አይኖርበትም ማለት ነው። ይህ ማለት መኪናውን ሌቦች በሚያንቀሳቅሱበት ሰዓት በሚደርስ አደጋ ሰበት ሰው ባለሀብቱን ካሳ ይክፈለኝ ብሎ ሊጠይቅ አይገባም። ምክንያቱም መኪናው ከባለሀብቱ ቁጥጥር ውጭ ነው ማለት ነው። ሌላው አንቀጽ 2089 ያለውን ስናይ ደግሞ አንቀጽ 2089 ንዑስ ቁጥር 1 ላይ ግንኙነት ጥቅም በሌለው ግንኙነት ከሆነ የዚህ አንቀጽ ኮንሴፕቱ ጥቅም በሌለው ግንኙነት ከሆነ ለምሳሌ አንቀጽ ንዑስ ቁጥር 1 ላይ ያለው እንስሳው ህንጻው ወይም ባለ መኪናው ሊሆን ይችላል ሌላ ነገር እየተጠቀመበት ያለ ሰው ጥቅም በሌለው ግንኙነት በነፃ ከባለሀብቱ ተውሶ ሊሆን ይችላል በነፃ እየተጠቀመበት ያለ ሰው አደጋ ቢደርስበት ባለሀብቱን ካሳ ሊጠይቅ አይገባም፣ ባለሀብቱ ኃላፊነት አይወስድም በማለት ደንጓል። እዚህ አንቀጽ ላይም ኤክሴፕሽን አለው። ኤክሴፕሽኑ ንዑስ ቁጥር 2 ላይ ባለሀብቱ ጥፋት ካለበት ተጠያቂ ይሆናል በማለት ደንግጓል። ስለዚህ እንስሳውን አሁን ለምሳሌ እንስሳ ተውሶ በእንስሳው እየተጠቀመ ያለ ሰው በእንስሳው ጉዳት ቢያደርስበት ባለሀብቱን ካሳ ሊጠይቅ አይችልም። እንዲሁም መኪና በነፃ እያንቀሳቀሰው እያለ በነፃ አሳፍሮት በሚንቀሳቀስበት ሰዓት በሚከሰት ጉዳት ያ ሰው በነፃ የተሳፈረው ሰው ወይም ባለሀብቱ የሚጠይቅበት አግባብ የለም ማለት ነው በዚህ ሕግ። ነገር ግን የባለሀብቱ ጥፋት ካለው ባለሀብቱ ተጠያቂ የሚሆንበት አግባብ አለው ማለት ነው። ይህንን የሚያጠናክር የጠቅላይ ፍርድ ቤት ሰበር ሰሚ ችሎት የወሰነው ውሳኔ መዝገብ ቁጥር 38457 ቅጽ 9 ላይ በዚህ አግባብ አስገዳጅ ውሳኔ ሰጥቷል። ይህ ማለት ከመኪና አሽከርካሪው ባለሀብቱ ወይ መኪና ባለሀብቱ መኪናው በሚያደርሰው ጉዳት በመርህ ደረጃ ኃላፊነት እንዳለበት ጠቅሷል። ይህ ማለት አንቀጽ 2081 ንዑስ ቁጥር 1 ማለት ነው። ነገር ግን በልዩ ሁኔታ በአንቀጽ 2089 መሰረት ንዑስ ቁጥር 1 መሰረት ጥቅም የሌለው ግንኙነት ከሆነ ባለመኪናው ኃላፊነት አይወስድም በማለት አስገዳጅ ውሳኔ ወስኗል። እንዲሁም ሰበር መዝገብ ቁጥር 9/2020 ቅጽ 15 ላይ ምንም እንኳን ጥቅም የሌለው ግንኙነት ቢኖርም ጥቅም የሌለው ግንኙነት ካለ ኃላፊነት የማይወስድ ቢሆንም የባለሀብቱ ጥፋት ካለበት ኃላፊነት ይወስዳል። በዚህ ውሳኔ ላይ ለምሳሌ ህፃን ልጅ ከዕቃ ጋር መጫን በነፃ ከዕቃ ጋር ቢጭነው ለደረሰው ጉዳት ኃላፊነት ይወስዳል። ምክንያቱም ህፃን ልጅ ከዕቃ ጋር መጫን ይህ ጥፋት ነው። ስለዚህ በአንቀጽ 2089 ንዑስ ቁጥር 2 መሰረት የባለሀብቱ ጥፋት ካለበት ኃላፊነት ይወስዳል በሚለው አስገዳጅ ውሳኔዎች ወስኗል። ሌሎችም ድንጋጌ ውሳኔዎች አሉ። ስለዚህ ለዛሬው እነዚህን ኮንሴፕቶች ካብራራውላችሁ ይበቃል። አመሰግናለሁ። ይህን ቲክቶክ አካውንት ፎሎ አድርጉ። ምክንያቱም የተለያዩ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ፎሎ፣ ላይክ፣ ኮሜንት